ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት በወሎ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ድሎችን መቀዳጀቱ ተገለጸ። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የግዳን ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸው ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው የተገለጸ ነው። ስትራቴጂክ የሆነችውን ሙጃ ከተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬዎቹን ድሎች በተመለከተ የዘውትር ተሳታፊያችን አጠር ያለ ሪፖርት አዘጋጅቷል። ወደሱ አልፋለሁ። መሳይ ትናንትና በሰሜን ወሎ በተደረገው ውጊያ ከ300 በላይ ሁነን ወደ ውጊያ ገብተን 2 ሰዎች ብቻ ነው በህይወት የተገኘ ነው። ሌላው ወይ ሙቷል ወይ ቆስሏል ወይ ገደል ገብቶ ሙቷል የሚል መረጃ በቪዲዮ ተለቋልኝ። አጠቃላይ ስርዓቱ ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር በየትኛው የውጊያ ቀጠና ተማርኮ ያውቃል? ምናልባት ከዚህ በፊት በደጋዳሞት ክረምት ላይ የዛሬ ዓመት ክረምት ላይ ደጋዳሞት ፈረሴትን ለመቆጣጠር እንቅስቃሴ ያደረገው የመከላከያ 2 ክፍለ ጦሮች 31ኛና 57ኛ ክፍለ ጦር ወደ ደጋዳሞት ፈረሴት እንቅስቃሴ ሲያደርጉ ከተማዋ ከመድረሳቸው በፊት የፋኖ ኃይሎች አጥቅተው ሙሉ በሙሉ መደምሰሳቸውና አብዛኛው ቁጥር መማረኩ ይታወቃል። ከዛ ቀጥሎ ለመጀመሪያ ጊዜ ግማሽ ቀን ባልሞላ ጊዜ ውስጥ 500ና ከዛ በላይ የመከላከያ ሰራዊት መማረክ ማለት እንግዲህ ከዚህ ውስጥ ወታደራዊ አዛዦች አሉ፣ ኮሎኔሎች ይኖራሉ፣ ሻለቆች ይኖራሉ፣ የጋንታ መሪዎች ይኖራሉ፣ በአጠቃላይ የሬዲዮ መኮንኖች ይኖራሉ። ስርዓቱ በዛ አካባቢ የነበረው የማዘዣ ጣቢያ ተመቶ በፋኖ ቁጥጥር ስር ገባ ማለት የአካባቢ ሙሉ በሙሉ ሰራዊቱ ፈርሷል ማለት ነው። ከእዝ ጠገገት ወይም ከኮማንዲንግ ሲስተም ወጥቶ በአገኘበት ጫካ ራሱን ለማደር እየተንቀሳቀሰ ነው ማለት ነው። ይሄ የሚጠቁመው መሳይ የወረዳ አመራሮቹ ከእዝ ተጠገገታቸው ከመከላከያ ሽፋን እየሰጠ እንዳቆያቸውና አሁን መከላከያው እንደማያድናቸው ሲያውቁ ወደ ተጎራባች ወረዳዎች መኪና ይዘው ሊያመልጡ ሲሉ መመታታቸው ራሱ እንግዲህ እኔን ይቀጣ ብለው ሌሎች ወረዳዎች ትምህርት ወስደው ከዚህ መታቀብ እንዳለባቸው ነው በዚህ አጋጣሚ መግለጽ የምፈልገው። በሰሜን ወሎ በቆላማ አካባቢዎች በትናንትናው ዕለት ከፍተኛ የሆነ ድል ተጎናጽፈው ነበረ። 2 ክፍለ ጦር አብዛኛው ሰራዊቱ ተደምስሶ ተማርኮ እንዲሁም ቆስሎ ተበትኖ በጣም በርካታ የጦር መሳሪያዎች ምርኮ እንደተገኙ በትናንትናው ዕለት የተዘገበ ጉዳይ ሆኗል። በዛሬው ዕለት ደግሞ ውጊያው በጣም በሰፊው በአጠቃላይ በሰሜን ወሎን ሙሉ በሙሉ ከአገዛዙ ጦር ለማጽዳት ከፍተኛ እንቅስቃሴ እየተደረገ ነው። በዚህ ቦታ ላይ በተለይ ሙጃ በተባለ ከተማ ላይ የአገዛዙ ዋና ማዘዣ ጣቢያ አድርጎ ለ2 ዓመት የተቀመጠበት ቦታ ነው። እቺ ስትራቴጂካዊ ከፍተኛ ጠቀሜታ ያላት የሙጃ ከተማ የግዳን ወረዳ ዋና ከተማ ነች። በዚህች ወታደራዊ ቦታ ላይ ጀነራሎቹ ማዘዣ ጣቢያ አጠቃላይ በሰሜን ወሎ የሚደረገውን እንቅስቃሴ እስከ ደቡብ ጎንደር ጫፍ ድረስ እስከ ቆቦ አላማጣ ራያ ድረስ የተወረወሩ ያጠቁበትና ማዘዣ ጣቢያ አድርገው ሲገለገሉበት የነበረ ቦታ ነው። ይሄ ቦታ ከዚህ በፊት እንደሚታወቀው በፌዴራል መንግስቱና በህወሓት በተደረገው ጦርነት የህወሓት ኃይሎች በሙጃ ከተማ ከተቆጣጠሩ በኋላ ነው አስፍተው ወደ ደቡብ ወሎም ወደ ደቡብ ጎንደርም ወደ ሰሜን ጎንደርም አጠቃላይ አስፍተው ማጥቃት የጀመሩት እና አጠቃላይ በዛ አካባቢ ያለውን ሰራዊት ደምስሰው ወደ ሰሜን ሸዋ የተሻገሩት ሙጃ ከተማ ላይ ከፍተኛ ተጋድሎ አድርገው እችን ወታደራዊ ስትራቴጂክ ቦታ ከተቆጣጠሩ በኋላ እንደሆነ ይታወቃል። ዛሬ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ባደረገው ተጋድሎ ግማሽ ቀን ብቻ ዛሬ ጠዋት ነው ውጊያው የተጀመረው። እስከ 7 ሰዓት ድረስ አሁን አንተና እኔ እስከተነጋገርንበት ሰዓት ያለው የውጊያ እንቅስቃሴ ገና ያልተቋጨና በጣም አስፍቶ በሰፊው እንቅስቃሴ እየተደረገ ቢሆንም በተደረገው ውጊያ 500 የመከላከያ ሰራዊት አባላት መማረክ ችለዋል። የሙጃ ከተማን በተለይ ዋና ማዝዣ ጣቢያውን ከተቆጣጠሩ በኋላ በዛ የነበረው 3 ኦራል ወታደራዊ ኦራሎች ጨምሮ 12 ተሽከርካሪዎችን በእጃቸው አስገብተዋል። ከአንድ ግንባር ብቻ በተለያየ አቅጣጫ ነው ውጊያ የከፈቱት። በአንደኛው የውጊያ አቅጣጫ ብቻ 6 ድሽቃ መማረክ መቻላቸውንና የግዳን ወረዳ አመራር ከውጊያ ቀጠና ሸሽተው በራሳቸው እንቅስቃሴ ሲያረጉ በቆረጣ ተይዘው ሙሉ በሙሉ መደምሰሳቸውን ነው መረጃው የደረሰን። እንግዲህ ብዙ ቦታ ላይ ነው ውጊያው እየተደረገ ያለው። ይህ ውጊያ ወደ ድቡኮ፣ ዳቦ፣ እስታይሽ፣ አሁን ተገኝ፣ መቄትና ገረገራ ይስፋፋ
ያልፋል የሚል መረጃዎች እየመጡ ነው። ላሊበላ አካባቢ በኤርፖርቱ ዙሪያ ከፍተኛ ማጥቃት እያደረገ እንደሆነ ነው የተሰማው መረጃ። እንግዲህ ከባድ ጦርነት እየተደረገ ቢሆንም አጠቃላይ እንደ ትናንትናው የተገኘውን በአሃዝ ለመጥቀስ ውጊያው ከተጠናቀቀ በኋላ መረጃዎችን አጠናክረን የምንመለስ መሆኑንና ነገር ግን ውጊያው የሰሜን ወሎ አጠቃላይ ወረዳዎችን ከአገዛዙ ጦር ሙሉ በሙሉ ለማጽዳት ከፍተኛ የሆነ ዝግጅት ሲያረጉ ሰንብተው ጥቃት መሰንዘራቸውን ነው መረጃዎችን እየደረሱን ያሉት። የመከላከያ ሰራዊቱም እንዲሁ ለመከላከል ሙከራ አድርጓል። በአንዳንድ ቦታዎች ላይ ገና ውጊያው ከመካሄዱ 1 ሰዓትና 30 ደቂቃ ባልሞላው ጊዜ ውስጥ ከተሞችን እየለቀቀ ለረጅም ጊዜ የቆየባቸው ምሽጎች እየለቀቀ ምሽጎች በፋኖ ኃይሎች ቁጥጥር ስር እየወደቁ በርካታ ተተኳሾች፣ ትልልቅ ከባድ መሳሪያዎችና የቡድን መሳሪያዎችን መማረክ መቻላቸውን ነው መረጃዎች አሁን ዘግይቶ የደረሰን ዜና የሚያመላክተው።